ሰላም ተማሪዎች በዛሬ ቪዲዮአችን ኤክሰርሳይዝ 1.4ን አብረን እናያለን አብረን እንሰራለን። ወደ ኤክሰርሳይዙ ከመግባታችን በፊት ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አንደኛ ጥያቄ አይደንቲፋይ ኢኳል ሴት ኢኩቫለንት ሴት ኦር which are neither equal nor equivalent ኢኳል ሴት የሆነውን ኢኩቫለንት የሆነውን ለይ፣ ሁለቱንም ደግሞ ያልሆነውንም ለይ ይላል። ኤ ላይ ሴት ኤ ኢኳል ቱ 1 2 3 ነው ኤንድ ቢ 4 5 ነው። ይሄ ስንት አባላት አለው? ሁለት አባላት አለው። ይሄ ደግሞ ሶስት አባላት አለው። ስለዚህ ኢኳልም አይደለም። ኢኳል ለመሆን ተመሳሳይ አባልና ተመሳሳይ ኤሌመንት መሆን አለበት ተባብለናል። ኢኩቫለንት ለመሆን ደግሞ ተመሳሳይ አባል ብቻ መሆን አለበት። ተመሳሳይ አባልም አይደለም ተመሳሳይ ኤሌመንትም ስላልሆነ ይሄ ሁለቱም አይደለም ማለት ነው። ኢኩቫለንትም አይደለም ኢኳልም አይደለም። እዚህ ጋር ሴት ሲ ኪው ኤስ ኤም አባላቶች አሉት። ዲ ደግሞ 6 9 12 አለው። ይሄ ምንድነው? ሶስት አባላቶች አሉት። ይሄም ሶስት አባላት አለው። ስለዚህ ተመሳሳይ አባላት ከሆነ ደግሞ ምንድነው የምንለው? ኢኩቫለንት ነው የምንለው። ስለዚህ ይሄኛው ቢ ኢኩቫለንት ይሆናል ማለት ነው። ኦኬ ኢኩቫለንት። እሺ ሲ ላይ ስንሄድ ሴት ኢ 3 7 9 11 አባላት አለው። ስንት አባላት አለው? አራት አባላት አለው። ይሄኛውም አራት አባላት አለው። ተመሳሳይ አባላት አለው። ተመሳሳይ ደግሞ ኤሌመንት አለው። ያ ማለት ምን ማለት ነው? 3 እዚህ ውስጥ አለ፣ እዚህ ውስጥም 3 አለ፣ 9 አለ፣ 9 አለ፣ 7 አለ፣ 7 11 11። ስለዚህ ምንድነው የሚሆነው? ኢኳል ይሆናል ማለት ነው። ይሄኛው ኢኳል ሴት ይሆናል። እዚህ ጋር ስናይስ አይ ጄ ኬ ኤል አራት አባላቶች አሉት። ይሄም አራት አባላት አሉ። እያንዳንዱ አባላት ደግሞ ተመሳሳይ ነው። አይ ጄ ጄ ኬ ኬ ኤል ኤል። ስለዚህ ይሄ ምን ይሆናል? ኢኳል ይሆናል ማለት ነው። እሺ ኢ ላይ ስንመጣ ሴታችን በምንድን ነው የተገለጸው? በቢውልደር ሜትድ ነው የተጻፈው። ስለዚህ ይሄን በቢውልደር ሜትድ የተጻፈውን ሊስት እናደርጋለን መጀመሪያ ለመረዳት ማለት ነው። ኤሌመንትም ይተካልን ሪፕሬዘንት ያደረገልን ኤክስን ቫሪያብል ተጠቀመ። ኤክስ ደግሞ የማን አባል ነው? የወል ነምበር አባል ነው። ከአምስት በታች ያሉ የወል ነምበር አባላቶች ከአምስት በታች ያሉ የወል ነምበር አባል ስንት ነው? 0 1 2 3 and 4 እነዚህ ብቻ ናቸው። እሺ አምስትን አያካትትም። ወደ እዚህኛው ስንመጣ ኤክስን ሪፕሬዘንት አደረገ። ኤክስ ደግሞ የማን አባል ነው? የናቹራል ነምበር አባል ነው። ከአምስት በታች እና ኢኳል ስላለው አምስትን የሚጨምራል። ናቹራል አባል ከስንት ነው የሚጀምረው? 1 2 3 4 ኦር ኢኳል ስላለ አምስትን ይጨምራል። ስለዚህ እነዚህ ናቸው ማለት ነው። ስንት አባላቶች አሉት? 1 2 3 4 5 አባላት አለው። ይሄኛው 1 2 3 4 5 አባላት አለው። ኢኳል ነምበር ኦፍ ኤሌመንት አለው። እያንዳንዱ ኤሌመንት ደግሞ ተመሳሳይ ነው? ተመሳሳይ አይደለም። ለምን? ዜሮ እዚህ አለ፣ እዚህ ደግሞ ዜሮ የለም። ኢኳል ሜምበር ስላለው ምን እንላለን? ኢኩቫለንት እንላለን ማለት ነው። ኦኬ ኢኩቫለንት ሴት ይሆናል። ኤፍ ላይ ስንሄድ ሴት ኬ ኤክስ የሴቱን ኤሌመንት ሪፕሬዘንት ያደርግልናል። ኤክስ ኢዝ መልቲፕል ኦፍ 13 ኤክስ የ30 ብዜት ነው። የ30 ብዜት ከስንት ይጀምራል? ከ30 ይጀምራል። 30 ሲባዛ 1 30 ስለሚሰጠን ሌላ ስንት አለ? የ30 ብዜት የሆነ 60 30 ሲባዛ 2 90
እያለ የሚቀጥል ቁጥር የ30 ብዜት ነው። ኤል ላይ ደግሞ ኤክስ ሪፕሬዘንት ያደርግናል የኤሌመንቱን ኤክስ ኢዝ ኤ ፋክተር ኦፍ 10 የ10 ፋክተር 10ን የሚያካፍሉ 1 10ን ያካፍላል፣ 2 ያካፍላል፣ 3 አያካፍልም፣ 4ም አያካፍልም፣ 5 ያካፍላል፣ 10 ያካፍላል። ስለዚህ ይሄኛው ስንት አባላት አለው? 1 2 3 4 አባላት አለው። ይሄኛው ስንት አባላት አለው? ይሄ ኢንፊኒቲ ነው። የ30 ብዜት ማቆሚያ የለውም። 30 60 90 120 እያለ የሚቀጥል ስለሆነ ኢኳል ነምበር ኦፍ ኤሌመንትም የለውም። ዘሴም ነምበር ኦፍ ኤሌመንትም ስላሌለው ሁለቱም አይደለም ብለን እንገልጻለን ማለት ነው። ኢኳል ሴትም አይደለም፣ ኢኩቫለንትም ሴት አይደለም። ወደ ሁለተኛ ጥያቄ ስናልፍ ሊስት ኦል ሰብሴት ኦፍ ኤች እያንዳንዱ ለኤች ሰብሴት የሚሆን የሚችልን ሊስት አድርግ። how many subset and how many proper subset does it have ይላል። ምን ያህል ሰብሴቶች እና ፕሮፐር ሰብሴቶች አሉት። መጀመሪያ እያንዳንዱ ስለዚህ ሰብሴት መሆን የሚችለውን እንደርደር። አንድ ለኤች ሰብሴት መሆን ይችላል። ለምን? አንድ የኤች ሰብሴት አባል ስለሆነ ማለት ነው። እንደዛውም 3ም ሊሆን ይችላል። 3 5 5 እዚህ ውስጥ አለ፣ 3ም አለ፣ 1 አለ፣ 3 5ም አለ። ሌላ ስንት ነው? 1 እና 3ም 1 እና 5ም 3 እና 5ም 3 እና 5 የቀረው የትኛው ነው? 1 2 1 3 ይቅርታ 2 ሳይሆን 3 5 እና መጨረሻ ላይ ኢምፒቲ ሴት የሁሉም ሰብሴት ነው ተባብለናል። ስለዚህ አንድ የኤች ሰብሴት ነው። ለምን? አንድ የኤች አባል ስለሆነ 3ም 5ም 1 እና 3ም እዚህ ውስጥ አለ። 1 እና 5ም 3 እና 5ም 1 3 5ም እዚህ ውስጥ አለ። 1 2 3 4 5 6 7 8 አባል ከዚህ ጋር ይሆናል ማለት ነው። ሊስት አድርግ እያንዳንዱን ሰብሴት አለን። ሊስት አደረገን። how many subset and how many proper subset does it have ስንት አባላት አሉት? ሰብሴት አባላት አሉት ስንት ነው? 8 ናቸው። 1 2 3 4 5 6 7 ከኢምፒቲ ሴቱ ጋር 8 ይሆናሉ። እና ሌላ ደግሞ ስንት ፕሮፐር ሰብሴት አለው? ፕሮፐር ሰብሴት ሲሆን ምንድነው የምንቀንሰው? እቺን ብቻ ከመሃል እንቀንሳለን ማለት ነው። ስለዚህ 7 ይሆናል። ሰብሴት ሲሆን 8 ይሆናል። ፕሮፐር ሰብሴት ሲሆን ደግሞ 7 ይሆናል ማለት ነው። ሶስተኛ ጥያቄ ዲተርማይን ዌዘር ዘ ፎሎዊንግ ስቴትመንት አር ትሩ ኦር ፎልስ እውነት ወይም ሐሰት ብለህ ግለጽ። ኤ ሴት ኤ ኮማ ቢ አለ ፕሮፐር ሰብሴት አይደለም። ለቢ ሲ ኤ ለዚህ ፕሮፐር ሰብሴት አይደለም ነው ወይስ ነው? ኤ እዚህ ውስጥ አለ፣ ቢም እዚህ ውስጥ አለ። ይሄና ይሄ ደግሞ ኢኳል አይደለም። ስለዚህ ኖት ፕሮፐር ሰብሴት ሳይሆን ፕሮፐር ሰብሴት ነው መሆን የነበረበት። ይሄኛው ምንድን ይሆናል? ፎልስ ይሆናል ማለት ነው። ፎልስ። ኤ ኢ ሰብሴት ኦፍ ኤክስ ሪፕሬዘንት ያደርገናል
የሴቱን አባላት። ኤክስ ደግሞ ምንድን ነው? ኤክስ ኢዝ ኤ ቫወል ኢን ኢንግሊሽ አልፋቤት። በእንግሊሽ አልፋቤት ውስጥ ያሉ ቫወል ናቸው። እንግሊሽ አልፋቤት ውስጥ ያለ ቫወል ደግሞ ምንድን ነው? ኤ አንድ ኢ አይ ኦ ዩ ናቸው። ስለዚህ ኤ እና ኢ እዚህ ውስጥ አለ? አዎ አለ። ኤ እና ኤ እዚህ ውስጥ ስላለ ምን መሆን ይችላል? ሰብሴት መሆን ይችላል። ስለዚህ ምን ይሆናል? this is true ማለት ነው። ሲ ላይ ኤ ፕሮፐር ሰብሴት ኦፍ ኤ ቢ ሲ። ኤ የዚህ ፕሮፐር ሰብሴት ነው። ለምን? ኤ እዚህ ውስጥ አለ። ደግሞ ሌላ ፕሮፐር ሰብሴት ለመሆን ይሄና ይሄ እኩል መሆን የለበትም። እኩልም ደግሞ አይደለም። ስለዚህ ይሄኛውም ትሩ ይሆናል ማለት ነው። አራተኛ ጥያቄ express the relationship of the following sets using symbol proper subset, super subset or equal ብለህ ጻፍ ግለጽ። ኤ equals to 1 2 5 10 አባላቶች አሉት። ቢ ደግሞ 1 2 4 5 10 20 አባላቶች አሉት። ስለዚህ እንዴት መግለጽ እንችላለን? ይሄኛውን ኤ ፕሮፐር ሰብሴት ኦፍ ቢ ብለን መጻፍ እንችላለን። እዚህ ውስጥ ያሉ አባላት በሙሉ እዚህ ውስጥ ስላሉ ይሄና ይሄ ደግሞ እኩል ስላልሆነ ፕሮፐር ሰብሴት ነው ብለን መጻፍ እንችላለን ማለት ነው። እሺ ቢ ላይ ሲ ኤክስ የኤሌመንቱን የሴቱን ኤሌመንት ሪፕሬዘንት ያደርገናል። ኤክስ ደግሞ ምን ማለት ነው? ኤክስ ኢዝ ናቹራል ነምበር ሌስ ዛን 10 ከ10 በታች ያሉ ናቹራል ነምበሮች ከ10 በታች ያሉ ናቹራል ነምበሮች 1 2 3 እያለ እስከ 9 ያሉ ናቹራል ነምበሮች ናቸው። ዲ ላይ 1 2 4 8 ነው። ስለዚህ የትኛውን ነው መጠቀም የምንችለው? የትኛውን መጠቀም እንችላለን? ይሄን መጠቀም እንችላለን። C is super set of D ብለን መጠቀም እንችላለን ማለት ነው። E 1 2 ነው። F ደግሞ X ሪፕሬዘንት አድርጎ between 0 is less than X 6 is less than 3 0 እና 3 መሃል ያለ ኢንቲጀር ነምበር ነው ኤክስ። 0 እና 3 መሃል ያለ ኢንቲጀር ደግሞ ስንት ነው? 1 እና 2 ናቸው። 1 እና 2 ብቻ ናቸው። እዚህ ጋርም 1 እና 2 እዚህ ጋርም 1 እና 2። ስለዚህ ኢ እና ኤፍ ምንድን ናቸው? ኢኳል ሴት ናቸው ማለት ነው። ኢኳል ሴት። አምስተኛ consider sets A equals to 2, 4, 6, B equals to 1, 3, 7, 9, 11, C 4, 8, 11. Then find the universal set. universal ሴታቸውን ፈልግ ይላል። A union B ዩኒየን ሲ እያንዳንዱ ውስጥ ያለውን አባላት አንድ ላይ ማለት ነው። ዩኒየን ማለት ዩኒቨርሳል ሴት ማለት ቅድም እንዳየነው እዚህ አንድ አለ። ስለዚህ አንድ እንጽፋለን። ሁለት አለ፣ ሁለትን፣ ሶስት እዚህ አለ፣ ሶስት፣ አራት እዚህ ጋር አለ፣ አራት እዚህም አለ፣ እዚህም አለ። ቅድም ዲፊኒሽን ላይ ዊዝአውት
ሪፒቲንግ ነው አይደል የተባለው። ዊዛውት ሪፒቲንግ ማለት አራትን ሁለት ጊዜ አንጽፍም። የትኛውም ተመሳሳይ ካለ አንዴ ከጻፍን ሴት ውስጥ በቂ ነው ማለት ነው። አንደግሞ እሺ 5 አለ። 5 ሁሉም ጋር የለም። 6 እዚህ ጋር አለ። 6 7 8 9 10 የለም 11 ማለት ነው። ዩኒቨርሳል ሴት ማለት የሴቶቹ ድምር አጠቃላይ ማለት ነው። እንደዚህ ይሆናል ማለት ነው። ሪሌት ሴትስ ኤ ቢ ሲ ኢን ዩኒየን ዩዚንግ ሰብሴትን በመጠቀም እነዚህን አዛምድ ዝምድና ፍጠር ነው ያለው። ስለዚህ ኤ ኢዝ ሰብሴት ኦፍ ምንድን ነው ማለት እንችላለን? ኤ ሰብሴት ኦፍ ዩኒቨርሳል ሴት። ለምንድን ነው ዩኒቨርሳል ሴት የሆነው? ኤ ውስጥ 2 4 6 አለ። ዩኒቨርሳላችን ውስጥ ዩኒቨርሳላችን ይሄ ስለሆነ እዚህ ውስጥ 2 4 6 ስላለ ኤ የዩኒቨርሳል ሰብሴት ይሆናል። ቢ ሰብሴት ኦፍ ዩኒቨርሳል መሆን ይችላል ልክ እንደዚህ ማለት ነው። ቢም የዚህኛው ሰብሴት ይሆናል። ሲም እንደዛው የዚህኛው ሰብሴት ሊሆን ይችላል። ሌላ ሰብሴት ሊሆን የሚችል ማዛመድ የምንችል በሰብሴት የለም። እዚሁ ላይ እናበቃለን። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ያልገባችሁ ወይ ደግሞ የምትፈልጉት ቶፒክ ካለ ኮመንት ላይ አስቀምጡልን። ባይ ባይ።